ፈተና መልካም ነገር ነው። ይሄ ቨርስ በጣም አታግሎኛል። በጣም የምንጣጣር ከሆነ በጣም የምንፍጨረጨር ከሆነ ሴቭ የሚያደርገን ነገር ሴቭ የሚያደርገን እውቀት ላይ ሴቭ የሚያደርገን የእግዚአብሔር ጋይደንስ ላይ ላንደርስ እንችላለን። ሰላም ሊዲያ እባላለሁ። ዌልካም ቱ ዲስ ፖድካስት። የተለያዩ ርዕሰ ጉዳዮችን እያነሳን እንወያያለን። ያው ሁሉም ቶፒኮች በክርስትና የተቃኙ ይሆናሉ። ስለዚህ if this is the type of content you would like to listen to, make sure you tune in and subscribe. Okay, so ይሄን ፖድካስት መጀመር ካሰብኩኝ በጣም ቆይቻለሁ። ኮቪድ አካባቢ ኮሮና የተፈጠረ ጊዜ ሁላችንም ሎክዳውን ውስጥ ነበርን። ቤት ቁጭ ብለን ነበር። ቤተክርስቲያን መሄድ አይቻልም፣ ሰዎችን ማግኘት አይቻልም እና በዛ ጊዜ ኢንፎርሜሽን ቀላል አልነበረም። we cannot just go and find the information that we need. ኦንላይን ነው ሰርች የምናደርገው የነበረው እና በዛ ሰዓት የተለያዩ የህይወት ተግዳሮቶች፣ የተለያዩ ጥያቄዎች ሲነሱ ኦንላይን ታይፕ አደርጋለሁ፣ ዩቲዩብ ላይ ፈልጋለሁ። ከዛ እዛ ላይ ክርስቲያን የሆኑ ባክግራውንድ ያላቸው ኮንቴንቶች ብዙ አልነበሩ እና ያሉትም ደግሞ በእንግሊዘኛ ነው። I mean it's good for us፣ ችግር የለውም፣ ግን ለአንዳንድ ሰዎች it's hard ለማግኘት ማለት ነው። so that was my main reason እውነት ለመናገር። ከዛ ያው I've been sleeping on it። አሁን ከተወሰነ ጊዜ በኋላ እንደገና ብዙ ውይይቶች አሉ። በጣም ብዙ ሰዎች የተለያዩ ርዕሶችን እያነሱ ያወራሉ which is good። ግን I thought why not I can add into it too ብዬ ነው የጀመርኩት። ብዙ ጊዜ ትክክለኛ የሆነ ኢንፎርሜሽን ስናገኝ ኮምፈርት ይሰጠናል፣ ላይክ ያጽናናናል፣ ያበረታናል። ኢንፎርሜሽንም ደግሞ ይሰጠናል፣ ጋይድም ያደርገናል፣ ህይወታችንን እንመራበታለን። as the man thinks so is he አይደል? ሰው እንደሚያስበው ነው የሚሆነው እና ማይንድ ሴታችን ላይ ከሰራን፣ አስተሳሰባችን ከተቃኘ፣ አስተሳሰባችን በትክክለኛው መንገድ መመራት ከተቻለ ህይወታችንን በዛ ፍሎ ማድረግ ይጀምራል። ስለዚህ ሆፕፉሊ ሰዎች በተለያየ የህይወት ጎዳና ውስጥ ሊሆኑ ይችላሉ። የአእምሮ ጤናቸውን መጠበቅ፣ ፋይናንስ ላይ ጥያቄ ሊኖራቸው ይችላል፣ ሪሌሽንሽፕ ላይ ጥያቄ ሊኖራቸው ይችላል፣ የትዳር ጥያቄ፣ ፓረንቲንግ፣ የተለያየ ጥያቄ በሚመጣበት ጊዜ ያንን ነገር ኢንፎርም የሚያደርጋቸውን ነገር ይፈልጋሉ። ሶ እንደዚህ አይነት ኢንፎርሜሽኖችን ለሰዎች አቬይለብል ለማድረግ ሆፕፉሊ አቬይለብል ማድረግ እንችላለን ማለት። ሌላው ምንድን ነው? ብዙ አይነት ኢንፎርሜሽኖች አሉ። በእርግጥ በጣም ብዙ አይነት ኢንፎርሜሽኖች አሉ፣ ግን ማንዋላችን ይለያያል እንደ የሰው። የክርስቲያን ማንዋል መጽሐፍ ቅዱስ ነው እና በሰው ልብ መልካም የምትመስል መንገድ አለች፣ መጨረሻዋ ግን ሞት ነው ይላል እና አንዳንዴ መልካም የሚመስሉ በጣም ብዙ ምክሮች አሉ፣ በጣም ብዙ ጋይዳንሶች አሉ። ነገር ግን ያ ማንዋል ያ ጋይዳንስ ለእኛም የማይሰሩ ይሆናሉ። አንዳንዶቹ የሆነ አልጋ ስንገዛ ወይም ላይክ ቁም ሳጥን ምናምን ስንገዛ ከማንዋሉ ጋር ነው የሚመጣው፣ ብትንትን ብሎ ይመጣል። ከዛ ማንዋሉን እያነበብን ነው የምንሰራው እና እዛ ላይ ልክ አንዱን ስቴፕ ራሱ ከረሳን ከዘለልሹ የሆነ ሚስማር ምናምን ብሎን ከጠፋ ሙሉ ለሙሉ አልጋው ራሱ መቆም አይችልም። እና ሶ ጀስት ላይክ ዳት የእኛ ማንዋል ኦብቪስሊ የእግዚአብሔር ቃል ነው፣ መጽሐፍ ቅዱስ ነው። ከዛ የሚጣረሱ ከዛ ጋር አብረው የማይሄዱ ምክሮችን፣ የማይሄዱ ጋይዳንሶችን ብንጠቀም በቃ ልክ አልጋው ባላንስ እንደሚያጣ ሁሉ የኛም ህይወት ባላንስ ያጣል። ስለዚህ ያንን ባላንስ በጠበቀ መንገድ ምን ማድረግ እንችላለን የሚሉትን ሀሳቦች እያነሳን ብንወያይ ጥሩ ይመስለኛል። that's a good point። መጽሐፍ ቅዱስ ላይ ምክር ሲጓደል እቅድ ይፋለሳል ይላል አይደል? ምሳሌ 15:22 ላይ በብዙ አማካሪዎች ግን ይሳካል ይላል። ስለዚህ ምክር የምንጠይቃቸው ብዙ ጊዜ ሳይኮሎጂስቶች አሉ፣ ሳይኪያትሪስቶች ሊሆን ይችላል፣ ካውንስለሮች ሊሆን ይችላሉ፣ ኦር እንዲሁ በቃ አማካሪዎች፣ የትዳር አማካሪ፣ የፋይናንስ አማካሪ፣ የተለያዩ አማካሪዎች ይኖራሉ። ስለዚህ ያ ምክር መጉደል የለበትም በእርግጥ። ነገር ግን ምን አይነት ምክር የሚለው ነገር ማተር ያደርጋል። ለምን አሁን ለምሳሌ መኪና ፊውል፣ የተለያዩ ታይፕ ኦፍ ፊውል አሉ አይደል? ፔትሮል ምናምን መቀዳት የሌለበትን
ጋዝ ሄደሽ ብትቀጂ መኪናሽ ላይ እንቀሳቀሱላ ይችላል፣ አይሰራም። ስለዚህ ትክክለኛው አይነት ምክር በጣም አስፈላጊ ነው። ቱ ዮር ፖይንት ደግሞ ሳይኮሎጂካል ነገሮችን በጣም እንዳስሳለን። ዳስ አን ኤሪያ ኦፍ ማይ ኢንትረስት አክቹሊ። ዱሪንግ ደ ሎክዳውን አይ ዲድ ማይ ማስተርስ ኢን ፐብሊክ ሄልት፣ ያው የማህበረሰብ ጤና ነው የሚባለው። እዛ ላይ ማስተርሴን ተምር ያለው ሜንታል ሄልት እና ሳይኮሎጂ ነው በጣም ኢንትረስቴም፣ ያው ስፔሻላይዝ ያደረግኩትም እዛ ላይ። ኦብቪስሊ ብዙ ጊዜ ምክሮች የሚወጡት አይ ፐርሰናሊ ብሊቭ ዳት ኢዝ ፍሮም ዘ ባይብል፣ መጽሐፍ ቅዱሳዊ የሆኑ ምክሮችን ዓለም አውጥታ እግዚአብሔር ይቅርብኝ ብላ፣ ያው ኦብቪስሊ ቱሎቹን ግን የተጠቀመቻቸው ነው። አሁን ለምሳሌ ሐዘን፣ የተለያየ አይነት ሐዘን ሲገጥመን በዓለም ፕሪንሲፕል ወይም ደግሞ በተደረጉ ሪሰርቾች የተለያዩ ስቴጆች አሉ። ግሪፍ ላይ ለምሳሌ ሐዘን ላይ የሰው ሞት ወይም ደግሞ ገንዘብ አጥተን ብቻ የሆነ ማጣት ውስጥ ስንገባ ስቴጆች አሉ ይባላል አይደል? የመጀመሪያው ስቴጅ ምንድን ነው? ድናያል ነው። ሙሉ ለሙሉ በቃ አልተፈጠረም ብሎ መካድ ነው። ሙሉ ለሙሉ አልተፈጠረም ብለን ከካድን በኋላ ያው ይሄ የሰውነት የኛ የሰው ሪስፖንስ ነው፣ የህይወታችን መልስ ማለት ነው። ከዛ ቀጥሎ ግን ከድናያል ቀጥሎ ምን ይመጣል? አንገር ማለት ነው፣ ንዴት ይመጣል፣ እንናደዳለን። እነዚህ ስቴጆችን ማለፍ አለብን ተብሎ በሪሰርች በደንብ የተቀመጠ ነገር ነው። መናደድ አለብን። ኦብቪስሊ ይሄንን ስቴፖች የማይከተሉ ሰዎች ይኖራሉ፣ እሱ ራሱን የቻለ ነገር ነው። ግን በትክክለኛው መንገድ ያጋጠመንን ማጣት በትክክለኛኛው መንገድ ለማለፍና በትክክለኛው ነገር ኦቨርካም ለማድረግ ሁለተኛው ስቴጅ ኤንገር ነው ይላል መጽሐፍ ቅዱስ ላይ። ተቆጡ ይላል። like it allows you to get angry፣ እንድትናደጂ ይፈቅድልሻል። ከዛ ግን ምን ይላል? በቁጣችሁ ፀሐይ አይግባ ደግሞ የሚል የሆነ ገደብ አለው ማለት ነው። ሶ መናደድ ይቻላል። ያ ነገር ለምን ሆነ፣ እንዴት ሆነ፣ የሞተብን ሰው ከሆነ ለምን ሞተ፣ ያጣነው ገንዘብ ከሆነ እንዴት ይናጣለው ብለን በጣም መናደድ እንችላለን። ከዛ በኋላ ግን በቁጣችሁ ፀሐይ አይግባ ይላል። ያው ለሰይጣን እድል ፈንታ ትስጡት ይላል። ምንድነው? ሪዘንትመንት ይመጣል፣ መራራነት ምናምን፣ እንደዚህ አይነት ነገሮች ወደ ቁስል፣ ወደ በሽታ፣ ወደ ተለያየ መንገድ ይመሩናል። ስለዚህ ኤንገር የሚለውን ስቴጅ እግዚአብሔርን በምን መንገድ ማካሄድ እንዳለብን ይነግረናል ማለት ነው። ከኤንገር ቀጥሎ ምን ይመጣል? ብሌሚንግ ይመጣል አይደል? ለምን ራስን ጥፋተኛ ማድረግ፣ ያንን ሰው ጥፋተኛ ማድረግ፣ ኢቭን ሰዎች እንኳን ሞተውብን ለምን ብለን የሞተውን ሰው ራሱ ብሌም ልናደርግ እንችላለን። የሞተውን ሰው ራሱ ብሌም ልናደርግ እንችላለን። ከዛ በኋላ ግን ምን ይመጣል? አክሰፕታንስ፣ መቀበል ማለት ነው። እነዚህን ስቴጆች ያለፈ ሰው ዩዥሊ በትክክለኛ መንገድ ያጣውን ነገር ፕሮሰስ አድርጎ ማለፍ ይችላል ማለት ነው። ስለዚህ መጨረሻ ላይ አክሰፕታንስ የሚለው ለምሳሌ መጽሐፍ ቅዱስም ላይ ተቀምጦልናል። ብዙ ጊዜ ያልሆኑ ነገሮች ሲፈጠሩ እንዴት ነው ፕሮሰስ ማድረግ ያለብን? ሮሜ 8:28 ላይ ነው መሰለኝ ምን ይላል? እግዚአብሔርን ለሚወዱ እንደ ሀሳቡም ለተጠሩ ነገር ሁሉ ተያይዞ፣ ራሱ ሳይሆን ነገሩ ተያይዞ ለበጎ እንዲሆን እናውቃለን። አክሰፕቲንግ ኢት፣ በቃ ኢትስ ኦኬ፣ ሀፕን አድርጓል። ይሄን ገንዘብ አጥቻለሁ፣ ይሄንን ሰው አጥቻለሁ፣ ግን እቀበለዋለሁ። አይሽ እነዚህ አይነት ፕሮሰሶችን ስናልፋቸው በትክክለኛ መንገድ ነገሮችን ፕሮሰስ እንድናደርግ ይረዳናል። እንዴት ብትይ ዲል ያላደረግናቸው ነገሮች ከሆኑ መልሶ ዲል ያደርገናል። ላይክ what you don't deal with will deal with you ይባላል አይደል? እኛ በትክክለኛው መንገድ ማንፈታቸውን የህይወት አጋጣሚዎች ካልፈታናቸው እሱ ራሱ መጥቶ ዲል ያደርገናል። በምን መንገድ? ዲፕሬሽን ሊሆን ይችላል፣ ድባቴ ውስጥ መግባት፣ ስትረስድ መሆን፣ በቃ የህይወትን ጣዕም ማጣት፣ ከዛ ራስን መጉዳት ስንል ሰልፍ ሃርም ውስጥ መግባት፣ ሱዊሳይድ ወይም ደግሞ ራስን ማጥፋት፣ የተለያዩ ነገሮች ተስፋ መቁረጥ ውስጥ እንገባለን። እንደዚህ አይነት ነገሮች እንዳይሆኑ የሚያስችሉን ስኪል ሴቶችን ማለት ነው። ያንን ከመጽሐፍ ቅዱስም ከሳይኮቴራፒስቶችም ከካውንስሊንግም እናገኘዋለን ማለት ነው። ለምንድን ነው አይደለ? why should we talk about topics? ለምንድን ነው ስለ ማለት ለምንድን ነው የምናወራው? ለምንድን ነው ከሰዎች ጋር የምንወያየው በአንዳንድ ርዕሰ ጉዳዮች ላይ ላይክ ሲባል እኔ ብቻ አይደለሁም የሚለው ራሱ በጣም ይረዳል። አንደኛ ነገር ህመምን ይቀንሳል።
እኔ ብቻ ነኝ እንዲህ በእንደዚህ አይነት ነገር ውስጥ የማልፈው የሚለው ነገር በጣም ለዛ ነገር ኤግዛጅሬትድ የሆነ ሪስፖንስ እንዳይኖረን ይረዳናል በጣም። ሎክዳውን ላይ እንዳልኩሽ ኮቪድ ላይ ብዙ ሰዎችን በህመም ሲያጡ ነበረ። ስራ ያጡ ሰዎች አሉ። በጣም የተለያየ ነገር ውስጥ የገቡ ሰዎች አሉ እና ያ ሁሉ ነገር ሲሆን እንደ ሎክዳውን እንደ የሆነ አንድ ላይ ተሰብስቦ የመጣ ነገር ስለሆነ እኔ ብቻ አይደለሁም የሚል መጽናናት አለ። ነገር ግን ስፔሲፊክ ቶፒኮች ለምሳሌ በቃ አይ ዶንት ኖ ገንዘብ ማጣት፣ ሀዘን፣ ሰውን ማጣት፣ ሪሌሽንሽፕ ብሬክ ማድረግ፣ የተለያዩ ነገሮች ማለፍ እኔ ብቻ ነኝ የሚሉ ሰዎች በጣም ብዙ አሉ እና እንደዚህ አይነት ውይይቶች እኔ ብቻ አይደለሁም የሚለውን ነገር ይቀንስላቸዋል፣ ፔኑን ይቀንሳል። መጽሐፍ ቅዱስም ላይ ጳውሎስ የቤተክርስቲያን ሰዎችን ከሚያጽናናበት ነገር አንዱ ከሰው የተለየ መከራ አልደረሰባችሁም ነው የሚለው እና ለምን እንደዛ አለ ስንል በቃ ያ ነገር ራሱ ያጽናናል። ከሰው የተለየ እኔ ብቻ አይደለሁም በእንደዚህ አይነት ነገር ውስጥ እያለፍኩ ያለሁት የሚለው ነገር ማለት ነው። እና ልክ እንደዛ ካለም በኋላ ጋይዳንስ ያስፈልገናል፣ ምሪት ያስፈልገናል። ለህይወት አጋጣሚዎች የሚመራን ነገር ያስፈልጋል። ምሪትን ስንፈልግ እንደዚህ አይነት ውይይቶችን ብናደርግ፣ ሰዎችን ብንጠይቅ፣ ፖድካስቶችን ብንሰማ፣ መጽሐፍን ብናነብ አይ ቲንክ there is a saying ምንም ሶልቭ ያልተደረገ ፕሮብለም በአለም ላይ የለም። ጀስት ችግሩና መፍትሄው አልተገናኙም ነው እንጂ መፍትሄው የሆነ ቦታ አለ። ኢትስ somewhere የሆነ ሰው ጽፎታል፣ የሆነ ሰው አልፎበታል፣ የሆነ ሰው ደግሞ ተናግሮታል። ስለዚህ እነዚህን ፈላጊና ተፈላጊን ማገናኘት ነው የሚሆነው ማለት ነው እንደዚህ አይነት ነገሮችን ስንወያይ። that can be true በጣም ትክክል ሊሆን ይችላል። ቅድም ሳነሳ እንደነበረው ማለት ነው ምክር አለ፣ መልካም የምትመስል መንገድም አለች፣ መጨረሻው ግን ሞት ነው ይላል። ኩዊክ ፊክሶች አሉ፣ በእርግጥ አሉ በጣም እነዛ ኩዊክ ፊክሶች ራሱ ወይም ደግሞ ውጤት አምጥተው በጣም ብዙ ሰዎችን ውጤታማ ያደረጉ ነገሮች በፋይናንሻል አድቫይስ ለምሳሌ መስጠት፣ መዝራት ምናምን የሚባሉ ፕሪንሲፕሎች አሉ። ያንን ወስደውታል፣ እግዚአብሔርን አልፈልግም ብለው ያንን ፕሪንሲፕሎቹን ይወስዳሉ። በሳይኮሎጂም በእርግጥ አብዛኛው ነገር ከመጽሐፍ ቅዱስ የተቀዳ ነው። ጥበብ ከእግዚአብሔር ነው የተቀዳ ነው። ግን አንዳንዴ ደግሞ አለ we have to draw a line አሉ። አሁን ለምሳሌ ሳይኬዴሊክ ምናምን የሚባሉ የተለያዩ አክቲቪቲዎች አሉ። ስለ ሻክራ በደንብ ወይ ሌላ ጊዜ በደንብ አስረዳለሁ ምናምን። ይሄ የቦዲ ፓርታችን የተለያየ ነው፣ ይሄ እንደዚህ ስናደርግ አሉ ልክ ያልሆኑ ልምምዶች። ያንን ማወቅ የምንችለው አይገስ አገን ወደ መጽሐፍ ቅዱስ ተመልሰን ኮምፔር እያደረግን ነው። ግን አብዛኛውን ጊዜ ቢብሊካል ናቸው። መጽሐፍ ቅዱስ ላይ ምናልባት ያላስተዋልናቸው ያላየናቸው ናቸው እንጂ ከዛ ውስጥ ነው የሚያወጡት አብዛኛውን ነገር። ጀስት እግዚአብሔርን ነው የማይቀበሉት። So I guess it's good to tune in into Christian podcast. የክርስቲያን ፖድካስቶችን ማየት በጣም ጥሩ ነው። መጽሐፍ ቅዱስን ማንበብ ጥሩ ነው። I think I'm not sure if it's the American government or የሆነ ብቻ የሆነ መንግስት ፌክ ገንዘብን የሚያጣሩበት መንገድ፣ ፌክ ገንዘብን የሚያዩ ሰዎችን ሪል ገንዘብን ነው ትክክለኛ የሆነውን ገንዘብ ነው ኤክስፖዝ የሚያደርጓቸው። ሰው ሁሌ ሲቆጥሩ ትክክለኛውን ገንዘብ ነው የሚቆጥሩት የሚያዩት። ከዛ ከለመዱት ትክክለኛው ገንዘብ ወጣ ያለ ገንዘብ ሲያዩ ኦኬ ይሄ ነገር ትክክል አይደለም እንጂ ልክ ያልሆኑትን ገንዘቦች አያሳዩቸውም። ስለዚህ እኛም ልክ የሆነው ቢብሊካል ዊዝደም ምንድን ነው የሚለው ላይ ፎከስ ካደረግን ልክ ያልሆነው ነገር ሲመጣ ያስታውቀናል። ትራያል በአማርኛ ፈተና ነው። ሁሉም ነገር ፈተና ነው በአማርኛ። በእንግሊዝኛ ያው ትራያል አለ፣ ቴምፕቴሽን አለ፣ ቴስት አለ። ስለዚህ ፈተና በሚለው እንያዘውና ፈተና ማለት ያ አስቸጋሪ ሁኔታዎች፣ በአብዛኛው ጊዜ ያልጠበቅናቸው የህይወት አጋጣሚዎች ማለት ነው። ስለዚህ እንደዚህ አይነት ነገሮች ሲፈጠሩ እንዴት ነው ፌስ የምናደርገው፣ እንዴት ነው መጋፈጥ ያለብን የሚለውን ብዙ ጊዜ አክቹሊ ከዛ በፊት ላይክ ፈተና ማለት ላይክ አስቸጋሪ ነገር ማለት ነው። አስቸጋሪ ነገር ግን በአጋጣሚ የሚከሰት የህይወት ክስተት ማለት ነው።
እና እንደዚህ አይነት ነገሮች ላይ ሰዎች ላይ የተለያየ እይታ አለ። ሰዎች እንግዲህ በተለያየ ሃይማኖት ፈተናን ኤምብሬስ ያደርጉታል፣ ዌልካም ያደርጉታል። በእርግጥ ቡዲዝም፣ ሂንዱዝም ምናምን የሚባሉ ሃይማኖቶች ራሱ ማለት ነው። እኛ ብዙ ጊዜ የምናውቀው እስልምና፣ ክርስትናን ነው። ግን ከዛ ውጭ ያሉ ሃይማኖቶች ራሱ ፈተና ላይ ፎከስ ያደርጋሉ። ለምን? በቃ በህይወት ያለን አጋጣሚ ቢሆንም የሚፈጠር ነገር ስለሆነ ማለት ነው። እና እያንዳንዱ ሃይማኖት በተለየ መንገድ አፕሮች ያደርገዋል። ከሃይማኖት ውጭ ደግሞ ሴኩላር ወይም በአለም ደግሞ በተለያየ መንገድ ይታያል። አላቸው ቱሎች እንዳልኩሽ፣ አንዳንዶቹ ቢብሊካል ናቸው፣ አንዳንዶቹ መጽሐፍ ቅዱሳዊ አይደሉም። እኛ ግን በመጽሐፍ ቅዱስ ስናየው ፈተናን it's something that we have to expect፣ የሚፈጠር ነገር ነው፣ መፈጠሩ የማይቀር ማለት ነው። በእርግጥ ፈተና ይለያያል እንደየሰው። በጣም ሀብታም የሆነ ሰው ብዙ ብር ማጣት ለሱ ከባድ የህይወት አጋጣሚ ነው። በልቶ የማያድር ሰው ደግሞ በቃ በጣም ደሃ ከሆነ ደግሞ ለምሳሌ ምግብ አለማግኘቱም ያ ፈተና ነው። ስለዚህ ፈተና is relative ነው፣ እንደየሰው ይለያያል። ኦፍ ኮርስ መጠኑ ግን መከሰቱ አይቀርም በሰዎች ህይወት ላይ። ሶ ይሄ ሲፈጠር፣ ፈተና ሲፈጠር በክርስትና ሁለት አይነት እይታ ያለ ይመስለኛል። ትክክለኛው ብዬ የማስበው ኤምብሬስ ማድረግ መቀበል ነው። ግን አንዳንዱ ደግሞ ፉሊ አቮይድ ማድረግ፣ መከራና ፈተናን ከዛ ነገር መሸሽ፣ ያንን ነገር ቶሎ ብሎ መውጣት፣ ከዛ ነገር ቶሎ ብሎ መውጣት ምናምን ነው። እንደዛ አይነት እይታ አለ። ሶ እሱ በእርግጥ ልክ ነው ብዬ አላስብም። እንዲያውም እኛ በክርስትና አንዳንዴ ሰዎች ፈተና ሲገጥሟቸው ምናምን ወይ እግዚአብሔርን ሰው በድሎ ወይ ደግሞ ምን ሆኖ ነው ምስኪን ምናምን ብለን ከንፈር ነው የምንመጥለት ምናምን። መጽሐፍ ቅዱስ ላይ ግን እንደዛ አይደለም። it says እንዲያውም አንድ የመጽሐፍ ቅዱስ ጥቅስ ላንብብና በዛ ላይ ትንሽ እንበል። ያዕቆብ 1:2 ላይ ማለት ነው። it says ወንድሞቼ ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት፣ ምክንያቱም የእምነታችሁ መፈተን ትዕግስትን እንደሚያስገኝ ታውቃላችሁ። ምንም የማይጎላችሁ ፍጹማና ምሉዓን እንድትሆኑ ትዕግስት ስራውን ይፈጽም ይላል። ስለዚህ እዚህ ላይ ስለምንም መጥፎ ነገር አይደለም እያወራ ያለው። ፈተናን ማየት ያለብን መንገዶች ሁለት እይታዎች ቢኖርም ማየት ያለብን ግን በትክክለኛው በክርስትናው መንገድ ነው። ፈተና መልካም ነገር ነው። አይ ኖ ኢትስ አ ቢት ሰርፕራይዚንግ። ዋት መልካም ነገር ነው? እንዴት? ረሃብ ራሱ እንዴት ነው ራሱን መልካም የሆነው? ማጣት እንዴት ነው መልካም የሆነው? ስደት እንዴት ነው መልካም የሆነው? መቸገር፣ በተለያየ መንገድ መፈተን እንዴት ነው መልካም የሆነው? እንመጣበታለን እሱ ላይ። ግን መጽሐፍ ቅዱስ ሴስ ኮንሲደር ኢት ፒውር ጆይ ነው የሚለው። ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ቁጠሩት ትእዛዝ ነው አይደለ? ሶ ናቹራሊ የሚመጣልን ነገር አይደለም። የሆነ ፈተና የሆነ ችግር ሲመጣ ደስ አይለንም። ስለዚህ ቁጠሩት ነው የሚለው፣ ትእዛዝ ነው። ግን ለምን ቁጠሩት አለ? ዋይ ኢዝ ኢት ሴይንግ ኮንሲደር ኢት ፒውር ጆይ? ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ማለት ይሄ ቨርስ በጣም አታግሎኛል ለብዙ አመታት። ዋይ አም አይ ጎይንግ ቱ ኮንሲደር ኢት ፒውር ጆይ ማለት ለምንድን ነው እንደ ሙሉ ደስታ የምቆጥረው? ማጣት ምኑ ላይ ነው ደስታው? ሰው ሲሞት ማየት ምኑ ነው ላይ ነው ደስታው? የምንወዳቸውን ሰዎች ስንቀብር ምኑ ላይ ነው ደስታው? ስራ ስናጣ ምኑ ላይ ነው ደስታው? ስንታመም ምኑ ላይ ነው ደስታው? እና ከዛ ደግሞ ምን ይላል? when you encounter ነው የሚለው፣ if አይልም። ልዩ ልዩ መከራ ሲደርስባችሁ፣ ከደረሰባችሁ አይልም። ስለዚህ ሲደርስባችሁ ማለት ይደርሳል ማለት ነው። ላይክ እያንዳንዱ የተለያየ ነው። ቅድም እንዳልነው ሰብጀክቲቭ ነው፣ ግን ይደርሳል ማለት ነው። ስለዚህ ሲደርስ እንጂ ከደረሰ ስላልሆነ ኤንካውንተር የምናደርገው ነገር የሚመጣ ነገር ነው። ሁሉም ሰው ላይ ያለ ነገር ነው ማለት ነው። ስለዚህ ያንን በግምቱ ስናስገባ ኦኬ ማለፍ የምንችለው ነገር አይደለም፣ እያንዳንዱ ሰው ላይ ይመጣል። ግን ኮንሲደር ኢት ፒውር ጆይ ይላል። እንደ ምንድነው ስሙ? እንደ ሙሉ ደስታ ቁጠሩት። ለምንድነው እንደ ሙሉ ደስታ የምቆጥረው? ምኑ ነው ማጣት? ምኑ ላይ ነው ደስታው? መቸገር ምኑ ላይ ነው ደስታው? ሳይኮሎጂካሊ ደግሞ ስንመጣ አእምሯችን በዚህ ዘመን ስትረስድ መሆን፣ መጨነቅ፣ ዲፕሬስድ መሆን ምኑ ላይ ነው ደስታው? ምንድነው የገባኝ ነገር እራሱ ችግሩ አይደለም። እዚህ ጋር ኮንሲደር ኢት
ፒውር ጆይ የሚለው ራሱ ማጣቱን ችግሩን መከራውን አይደለም። because nothing about death is joyful, nothing about tribulations is joyful, nothing about ፈተና is joyful። ፈተና የሚባል ነገር ምኑም ነገሩ ደስ የሚል ነገር አይደለም። so what is it saying? ምን ይላል? መፈተን የእምነታችሁ መፈተን ትዕግስትን እንደሚያስገኝ ታውቃላችሁ። so ፈተናው ራሱ መከራው ራሱ የሚደርስብን ነገር ራሱ ሳይሆን እሱ ሲመጣ የሚያመጣው ነገር አለ፣ ከኛ የሚወልደው ነገር አለ። ያ ነው ደስታን የሚያመጣልን እና ለጥቂት ጊዜ ነው አይደለም። ሌላም ቦታዎች ላይ ካየን ለጥቂት ጊዜ በልዩ ልዩ መከራ ልናልፍ እንችላለን። መዝሙርም አለ እንደዛ አይደል? እና ከዛ ካለፈ በኋላ ግን ላስቲንግ የሆነ አሁን ለምሳሌ እግዚአብሔርን መምሰል ለዚህ ምድርም ለሚቀጥለው ዓለምም ይጠቅማል። godly training ላስት የሚያደርግ ካራክተር ቢውልድ ያደርጋል ውስጣችን ማለት ነው። ላስት የሚያደርግ ነገር ለምሳሌ መታመም እግዚአብሔር ላይ መደገፍን ሊያስተምረን ይችላል። ማጣት እግዚአብሔር ላይ መደገፍን ሊያስተምረን ይችላል። not knowing our means ነገ ምን እንደምንበላ ማናውቅ ሰዎች እግዚአብሔር ላይ እንደገፋለን። ነገ ምን እንደሚፈጠር ማናውቅ ሰዎች እግዚአብሔር ላይ መደገፍ እንማራለን። persecution ለምሳሌ persecution loyalty in Christ ያመጣልናል። persecute ስንደረግ ስንሰደድ በእምነታችን ምክንያት በመናምነው በክርስቶስ ሊሆን ይችላል። ስንሰደድ እግዚአብሔር ላይ ክርስቶስ ላይ ያለንን ታማኝነት ቢውልድ ያደርጋል ማለት ነው። እና የተለያየ ነገር ቴምፕቴሽን ከሆነ ደግሞ ቴምፕትድ በሆን ቁጥር ሬዚስተንስ ቱ ሲን ያመጣል ማለት ነው። ላይክ እና ቢውልድ የሚያደርገው ነገር አለ። ያ ነው መልካሙ ነገር። ስለዚህ ፈተና ራሱ ለምን መጣ ብሎ መታገል ጥሩ አይደለም። ልክ አሁን ስዊሚንግ ላይ ብዙ ሰው ላይፍ ሴቨር ጃምፕ የሚያደርገው ያ ሰው በጣም የተፍጨረጨረ ካለ ላይፍ ሴቨሩ ጃምፕ አድርጎ አይገባም። ወይ ፌንት ማድረግ አለበት በጣም፣ ወይ መስመጥ አለበት፣ ወይ መንሳፈፍ አለበት። ስለዚህ ፈተና ሲመጣ በጣም ምንጣጣር ከሆነ በጣም ምንፍጨረጨር ከሆነ ሴቭ የሚያደርገን ነገር ሴቭ የሚያደርገን እውቀት ላይ ሴቭ የሚያደርገን የእግዚአብሔር ጋይደንስ ላይ ላንደርስ እንችላለን። ሶ መጀመሪያ ላይ ማወቅ ያለብን ፈተና it's something expected when ነው የሚለው ልዩ ልዩ መከራ ሲደርስባችሁ ነው እንጂ ከደረሰባችሁ አይልም። ሶ መድረሱ አይቀርም። ሶ ሲደርስ መጀመሪያ ላይ ፓኒክ አለማድረግ፣ ውሃ ውስጥ ያለ ሰው ልክ እንደሚፈራገጠው አለመፈራገጥ። በቃ ኦኬ ከሰው የተለየም ነገር አልደረሰባችሁም ጳውሎስ እንዳለው ከሰው የተለየ ነገር ምንም አልደረሰብኝም ብሎ ማሰብ ማለት ነው። አንደኛው እሱ ነው። ከዛ ሁለተኛው ደግሞ consider it pure joy። በቃ በጣም መደሰት መጀመር በዛ ነገር ሳይሆን for what it's exactly በቃ the positive effect ማለት ምንድን ነው የሚያመጣው የሚለው ነገር ፎከስ እናደርግ። ለጥቂት ጊዜ ነው አይደለ? መከራው ያልፋል እኮ የሚያልፍ ነገር ነው፣ ግን ፕሮዲውስ የሚያደርገው ነገር አለ። most important one for a Christian person በጣም ኢምፖርታንቱ ነገር እግዚአብሔርን ማወቂያ መንገድ ነው። እሱን እንድናውቅ በጣም ይረዳናል። በጣም እግዚአብሔርን በመከራ ያለፈ ሰው ያውቀዋል። ልባቸው ለተሰበረ እግዚአብሔር ቅርብ ነው ሲል it's so true። የእውነት እግዚአብሔር ቅርብ ነው ማለት አንዳንድ ሰዎች መጽሐፍ ቅዱስን ገልጠው ሳያነቡ ባለፉበት መከራ ብቻ እግዚአብሔርን በብዙ መንገድ ያውቁታል። ባይብል ላይ ማናት the woman at the well በአማርኛ ምንድነው? ውሃ ልትቀዳ ሄደችው ሴት አይደል? ኢየሱስን ኤንካውንተር አደረገችውና አየችው፣ አወቀችው፣ የተወሰነ ነገር አወቀች ስለሱ። የህይወት ውሃ እሱ እንደሆነ፣ የህይወት እንጀራ እሱ እንደሆነ፣ ዓለም ላይ ያለው ነገር ከንቱ እንደሆነ ምናምን አወቀች ማለት ነው። አየችው እና መከራም በጣም እግዚአብሔርን እንድናይ ይረዳናል። በእርግጥ እሷ ኤንካውንተር ነው ያደረገችው አይደል? ኢየሱስን በቀን ሰዎች እንዳያዩት ተደብቃ መጥታ ልትቀዳ ስትል መጥቶ አዋራት። ሶ ቀጥታ ነው ፌስ ቱ ፌስ ኢንካውንተር ያደረገችው ኢየሱስን። እኛ ግን ያ ኢንካውንተር ባይኖረን ራሱ ከእግዚአብሔር ጋር ኢንካውንተር እንድናደርግ ከሚጠቅሙን
መንገዶች አንዱና ኦልሞስት ዋነኛው መከራ ነው። የምናልፈው መከራ የምናልፈው ፈተና እግዚአብሔርን እንድናውቅ ይረዳናል። እነዚህን ቶፒኮችን በደንብ ኢን ዲቴል ዊዝ ፕሮፌሽናልስ ራሱ የምናያቸው ይሆናል። በጣም ጥሩ ጥያቄ ነው። በእርግጥ በጣም ዊዛውት አይ ዶንት ኖ ኢፍ አይ ዊል ቢ ኦቨር ስፒሪቹዋላይዚንግ ኢት እያንዳንዱ የዓለም ጥበብ የዓለም ፈውስ ጠባሳ እና ቁስል አለው። ፉሊ ሂል የሚያደርግ መንገድ የለም። ለዛም ነው ሰዎች ወደ ክርስትና መመለስ ያለባቸው ብዬ የማስበው። ወደ እግዚአብሔር፣ ወደ ነፍሳቸው አምላክ፣ ወደ ነፍሳቸው ፈጣሪ የነፍስ ስጋ፣ የነፍስ ምግብ፣ የነፍስ መጠጥ ወደ ሆነው ወደ ኢየሱስ ክርስቶስ መመለስ ያለባቸው ሰዎች እግዚአብሔርን ማወቅ ያለባቸው። በመስቀል ላይ የተሰራው የመስቀል ስራ ሪኮንሳይል ነው ያደረገው። አስታርቆናል ማለት ከእግዚአብሔርና ሰው ተታርቋል። እርስ በርሳችንም ደግሞ ያለን የህይወት ሪሌሽናል ኤንካውንተሮችም እንዲታረቅ ረድቶናል። ስለዚህ ምንድን ነው ያለ ጠባሳ፣ ያለ ቁስል፣ ያለ ትሮማ የሚፈውስ እግዚአብሔር ነው። በእርግጥ ትሮማ ምንድን ነው ወደሚለው ደግሞ ከመጣን እሱን በደንብ እናየዋለን። ትሮማ ምን እንደሆነ ኢን ዲቴል። ጀስት ሾርት ቨርዥን ኦፍ ትሮማ ኢዝ የሆነ ነገር ከተፈጠረ በኋላ፣ ኢንሲደንት ከተፈጠረ፣ መጥፎ የሆኑ ነገሮች ከተፈጠሩ በኋላ ጥሎብን የሚያልፈው ጠባሳ፣ ቁስል ማለት ነው ትሮማ። ሶ ያለ እሺ መከራውን አለፍ ነው ግሬት፣ እግዚአብሔር እንድናውቅ አረገን። ነገር ግን ጠባሳውን ምን እናርገው ነው እያልሽኝ ያለሽ። በእርግጥ ቁስል አይሆን እንጂ ጠባሳ ችግር የለውም አይደል? ግን ቁስል እንዳይሆን ግን እግዚአብሔር ይፈውሰናል በትክክለኛው መንገዶች እና ኦፍ ኮርስ ደግሞ በጥበብ እግዚአብሔር በሰጠን ጥበብ። አሁን ፊዚክሊ ስንታመም ዶክተሮች ጋር እንሄዳለን አይደል? ዶክተሮች ጋር እንሄዳለን፣ እንታከማለን። ኢሞሽናሊም የውስጥ ደግሞ የውስጥ ህመሞችን እግዚአብሔር የሚፈውሳቸው መንገዶች አሉ። እነዛ መንገዶች ሁሌ በትክክለኛ ማለት በጣም ኦብቪየስ በሆኑ መንገዶች በጸሎት፣ በመዘመር፣ በመጸለይ ሂሊንግ ይመጣል። ከዛ ደግሞ እራሱ እግዚአብሔር ያስቀመጣቸው ቱሎች አሉ፣ መንገዶች አሉ። እነሱን ሌላ ጊዜ ከባለሙያ ጋር ኢንዲቴል እናያለን ማለት ነው። አብራችሁን ስለቆያችሁ እናመሰግናለን። ይሄ የመጀመሪያው ኤፒሶድ ነው። የተለያዩ ኤፒሶዶችን፣ የተለያዩ ታይትሎችን፣ ቶፒኮችን እያነሳን ከተለያዩ ሰዎች ጋር ከኔም ጋር እንወያያለን። ስለዚህ የሚቀጥለው ኤፒሶድ ደግሞ ሲወጣ እንዲደርሳችሁ ሜክ ሹር ዩ ላይክ ዲስ ፔጅ፣ ሰብስክራይብ አድርጉ፣ comment and all the good stuff. Thank you for watching.